Hi everyone. Currently የሁሉም ሰው ጥያቄ ድሮፕሺፒንግ ቢዝነስ ሳቹሬትድ ነው ወይ? አብዛኛው ሰው የሚለው የድሮፕሺፒንግ ቢዝነስ ሞቷል ኦር ሳቹሬትድ ነው። ሁሉም ሰው ስለ ድሮፕሺፒንግ ያውቃል። ሌላም ነገሮች ራይት። ነገር ግን በ2024 በዓለም አቀፍ ደረጃ የድሮፕሺፒንግ ቢዝነስ ከ350 ቢሊዮን ዶላር በላይ ዋጋ ያለው ሲሆን በየዓመቱ 24.39% እድገት እንደሚያሳይ ተገምቷል። ባጭሩ ምንድን ነው? ድሮፕሺፒንግ ቢዝነስ አልሞተም ኦር ሳቹሬትድ አይደለም። አብዛኞቻችሁ ስለ ድሮፕሺፒንግ ሰምታችኋል። በተለያዩ ሚዲያዎች ላይ ድሮፕሺፒንግን የሚያስተምሩ ቪዲዮዎች አይታችኋል ብዬ አስባለሁ። ነገር ግን አብዛኞቹ ቪዲዮዎች ከ30 ደቂቃ ጀምሮ እስከ 2 ሰዓት 3 ሰዓት የሚፈጅ በእንግሊዝኛም በአማርኛም የተሰሩ ቪዲዮ ቱቶሪያሎች አሉ። ፐርሰናሊ ለጀማሪ የ30 ደቂቃ ብቻ ቪዲዮ ምንም አይጠቅምም ብዬ አስባለሁ። ቢካዝ ብዙ ዲቴይሎችን በዛ አጭር ደቂቃ ውስጥ ለማስረዳት ስለማይቻል ኦር የሁለትና የ3 ሰዓት ቪዲዮ ሲሆን በጣም አሰልቺ ይሆናል እና ተመልሰንም አንዳንድ ነገሮች ሪቫይዝ ለማድረግ አይመቸንም። እንዲሁም ደግሞ ኢንተርኔት ላይ ያለው ኢንፎርሜሽን ከተለያዩ ቦታዎች ላይ ለማግኘት ስንሞክር በጣም ኦቨርዌልሚንግ ነው። ስፔሻሊ ደግሞ በአሁኑ ሰዓት በቀላሉ ኦር በትንሽ ጊዜ ውስጥ ቢዝነሱን ለመረዳት ግዴታ 101 ሜንቶርሺፕ ኦር ፔድ ኮርስ ያስፈልገናል። ይህንን ፍሪ ቪዲዮ ኮርስ ያዘጋጀውበት ትልቁ ምክንያት በተለያዩ ሁኔታዎች ኮርሱን መግዛትና መማር ላልቻላችሁ ሰዎች ነው። በዚህ ቪዲዮ ሲሪዝ ስለ ድሮፕሺፒንግ ቢዝነስ ሁሉንም ነገር ከቨር እናደርጋለን። ኖትቡካችሁን እና እስክሪብቷችሁን አዘጋጅታችሁ እያንዳንዱን ቪዲዮ እያያችሁ ኖታችሁን መያዝ እንዳትረሱ። ጥያቄ ካላችሁ ደግሞ ኮሜንት አድርጉልኝ in this video. ድሮፕሺፒንግ ምን ማለት ነው ከሚለው እንጀምር። ድሮፕሺፒንግ is simply an online retail store. ኦንላይን ሪቴል ስቶር ነው ስንል ግን ከሌላ ኦንላይን ሪቴል ስቶሮች ምንድነው የሚለየው የሚለውን አብረን እዚህ ጋር ማየት ይኖርብናል። ፎር ኤግዛምፕል ታርጌትን ማየት እንችላለን። ታርጌት ፊዚካሊ ሄደን እቃዎችን የምንገዛበት ስቶር ነው። እንዲሁም ደግሞ ኦንላይን ስቶር አለው አይደለ? ታርጌት ኦንላይን ስቶር ከድሮፕሺፒንግ የሚለየው ምንድን ነው ስንል ድሮፕሺፒንግ ምንም አይነት ኢንቨንቶሪ አያስፈልገውም ኦር ኢንስቶክ ፕሮዳክታችንን ማስቀመጥ አይጠበቅብንም። የታርጌት ኦንላይን ስቶር ግን ፕሮዳክቶቹን ኢንስቶክ በማስቀመጥ ለከስተመሮቹ ከራሳቸው ስቶር ነው ማለት ነው ዴሊቨር የሚያደርጉት which is completely different from dropshipping. ድሮፕሺፒንግን በምንሰራበት ጊዜ የእኛ ሪስፖንሲቢሊቲ የሚሆነው ፕሮዳክት ብራንዲንግ፣ ማርኬቲንግ ኤንድ ከስተመር ሰርቪስ ብቻ ነው። የፕሮዳክታችን ፓኬጂንግ፣ ሺፕመንት፣ አደር ሎጂስቲክስ ደግሞ ከኛ ዌብሳይት ጋር ኢንተግሬት የምናደርጋቸው ተርድ ፓርቲ ካምፓኒዎች ናቸው። እዚህ ጋር እንደምናየው የድሮፕሺፒንግ ቢዝነስ ሞዴል ይህንን ይመስላል። ኦንላይን ስቶራችንን ቢልድ ካደረግን በኋላ ፕሮዳክታችንን በተለያዩ ሶሻል ሚዲያዎች በማስተዋወቅ ከስተመር ከኛ ስቶር እንዲገዛ በማድረግ እና ስቶራችንን ከተለያዩ ሰፕላየሮች ጋር ኢንተግሬት በማድረግ የራሳችንን ፕሮፊት ይዘን ሰፕላየሮቹ ቀጥታ ወደ ከስተመሩ ዴሊቨር እንዲያደርጉ ፉልፊል እናደርግላቸዋለን ማለት ነው። እዚህ ጋር የድሮፕሺፒንግ ቢዝነስ ፍሎ ምን ይመስላል የሚለውን ባጭሩ እናያለን። የመጀመሪያው ስቴፕ ፕሮዳክት ፋይንዲንግ ነው የሚሆነው። ድሮፕሺፒንግ በምንሰራበት ጊዜ ትልቁን ቦታ የሚወስደው ዊኒንግ ፕሮዳክት መፈለግ ነው። ሁለተኛው ስቴፕ ያገኘነውን ዊኒንግ ፕሮዳክት ማርኬቱ ላይ ዲማንድ አለው ወይ፣ ለብዙ ሰዎች ፕሮዳክቱ ይጠቅማል ወይ፣ ችግራቸውን ይፈታል ወይ የሚለውን ማርኬት ሪሰርች መስራት ይጠበቅብናል። ሶስተኛው ስቴፕ ዊኒንግ ፕሮዳክታችንን ከወሰንን በኋላ ስቶራችንን ቢልድ ማድረግ ነው። አራተኛው ስቴፕ ደግሞ ስቶራችንን ቢልድ ካደረግን በኋላ ከተለያዩ ሰፕላየሮች ጋር ስቶራችንን ኢንተግሬት ማድረግ ነው። አምስተኛው እና ወሳኙ ስቴፕ አድቨርታይዚንግ ነው። ፕሮዳክታችንን በተለያየ ሶሻል ሚዲያ ማስተዋወቅ እና ማርኬቲንግ መስራት ይጠበቅብናል። በመጨረሻም ከስተመሩ ከኛ ስቶር በሚገዛበት ጊዜ ፕሮፊታችንን እኛም እናገኛለን ማለት ነው። ድሮፕሺፒንግ ቢዝነስ ለመጀመር ምን ያክል በጀት ያስፈልገናል የሚለው የአብዛኛው ሰው ጥያቄ ነው። ኢኒሻል በጀታችን ረን እንደምናደርገው አድቨርታይዝመንት ኦር ማርኬቲንግ ስትራቴጂ ዲፔንድ ያደርጋል። ፕሮዳክታችንን በሁለት አይነት መንገድ አድቨርታይዝ እናደርጋለን። አንደኛው ኦርጋኒክ ኦር ፍሪ ትራፊኪንግ የምንለው ነው። ሁለተኛው ደግሞ የፔድ አድ ነው። ፍሪ ትራፊኪንግን በምንጠቀምበት ጊዜ ከ$50 እስከ $100 ኢኒሻል በጀት ያስፈልገናል። ይህም ደግሞ የሾፒፋይ ስቶራችንን መንድሊ ፕላን፣ የዶሜናችንን ፔመንት እና ፕሮዳክታችንን ገዝተን ዩጂሲ ለመስራት የምናወጣቸው ወጪዎች ናቸው። ፔድ አድን ደግሞ በምንጠቀምበት ጊዜ የተለያዩ ሶሻል ሚዲያዎች ላይ አዶችን ረን ማድረግ ይጠበቅብናል። ለእነዚህም አዶች ከ$2000 እስከ $3000 ኢኒሻል በጀት ሊያስፈልገን ይችላል። የድሮፕሺፒንግ ኢኒሻል በጀት እንደ አድቨርታይዝመንታችን ይወሰናል ማለት ነው። ስለ ኢኒሻል በጀት ይሄንን ካልን ድሮፕሺፒንግ ቢዝነስ ላይ ስንሰራ 3 አይነት ስቶር ታይፖች አሉት። አንደኛው ዋን ፕሮዳክት ስቶር ኦር በሌላ መጠሪያው ብራንድ ስቶር የምንለው ነው። ሁለተኛው ደግሞ ኒሽ ስቶር ነው። ሶስተኛው ጀነራል ስቶር በመባል ይታወቃል። ዋን ፕሮዳክት ስቶር የምንለው ስቶር
ስቶራችን ላይ አንድ ፕሮዳክት ብቻ ይዘን እሱም ፕሮዳክት በተለያዩ ሶሻል ሚዲያዎች ላይ እያስተዋወቅን ስንሸጥ ነው። በሜካፕ ፕሮዳክት ብናይ ከሜካፕ ፕሮዳክቶቹ ውስጥ አንዱን መርጠን ለምሳሌ ሊፕስቲክን ብቻ ብንሸጥ ስቶራችን ዋን ፕሮዳክት ስቶር ይባላል። ኒሽ ስቶር የምንለው ግን ስቶራችን ላይ ተቀራራቢ ፕሮዳክቶችን ኦር በአንድ ካታጎሪ ውስጥ ሊካተቱ የሚችሉ ፕሮዳክቶችን ስንሸጥ ነው። ለምሳሌ አንድ የሜካፕ ስቶር የተለያዩ የሜካፕ ፕሮዳክቶችን እንደ አይላይነር፣ ሊፕስቲክ፣ ሊፕ ግሎስ፣ ሜካፕ ብረሽ ብንሸጥ ስቶራችን ኒሽ ስቶር ይባላል። ወደ ጀነራል ስቶር ስንመጣ የተለያዩ ፕሮዳክት ካቴጎሪዎችን በአንድ ስቶር ውስጥ ስንሸጥ ማለት ነው። ለምሳሌ ብዙዎቻችን የምናውቀውና የምንጠቀምበት የአማዞንን ኦንላይን ስቶር ማየት እንችላለን። ሌላም የተለያዩ ታዋቂ ጀነራል ስቶሮች አሉ እንደ ሺን። አሁን ደግሞ በቅርቡ በጣም እየተተዋወቀ ያለውን ቲሙን ማየት እንችላለን። የሶስቱን ስቶር ልዩነት እንደዚህ ካየን እናንተም ከነዚህ ስቶር ታይፖች መርጣችሁ ቢዝነሳችሁን መጀመር ትችላላችሁ። ለጀማሪዎች ሪኮመንድ የማደርገው አንድ በጣም እርግጠኛ የሆናችሁበትን ዊኒንግ ፕሮዳክት ካገኛችሁ በኋላ ብራንድ ኦር ዋን ፕሮዳክት ስቶርን ቢልድ እንድታደርጉ ነው ሪኮመንድ የማደርጋችሁ። ቢካዝ አንድ ፕሮዳክት ላይ በምትሰሩበት ጊዜ ስቶራችሁ ኳሊቲ ይኖረዋል። እናም ደግሞ እናንተ ፎከስድ ሆናችሁ ቶሎ ሪዛልት የማየት ቻንስ ይኖራችኋል። ኦር ተቀራራቢ ፕሮዳክቶችን አንድ ላይ በማድረግ ኒሽ ስቶር ቢልድ ማድረግ ትችላላችሁ። ይህም የተለያዩ ፕሮዳክቶችን ቴስት ለማድረግ ይመቻችኋል ማለት ነው። በዚህ ቪዲዮ ስለ ድሮፕ ሺፒንግ፣ የድሮፕ ሺፒንግ ቢዝነስ ፍሎ፣ ኢኒሻል በጀት፣ ስቶር ታይፖችን አይተናል። በሚቀጥለው ቪዲዮ ስለ ዊኒንግ ፕሮዳክት አፈላለግ ነው የምናየው። ሰብስክራይብ ማድረጋችሁን እንዳትረሱ። ይህን ቪዲዮ ከወደዳችሁት ላይክ አድርጉ። ድሮፕ ሺፒንግ መማር የሚፈልግ ጓደኛ ኦር ቤተሰብ ካላችሁ ሼር ማድረጋችሁን እንዳትረሱ። ማንኛውም አይነት ጥያቄ ካላችሁ ደግሞ ኮሜንት ላይ ያስቀምጡልኝ። ባይ ፎር ናው።